ይሄን ሁሉ ግርግር ትታችሁ ወደ አንድ አምላክ ለምን አትመጡ ነው በቃ ጥያቄ። አላህ በቁርአን ላይ ሲናገር ቁል ሁወላሁ አሐድ በለሱ አላህ አንድ ነው። በቃ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም አልተወለደም፣ ከዚህ በፊትም ለወደፊትም አምሳያና ቢጤ የለውም። በቃ ይሄን ግርግር ተው። ፊሎሶፊ ምናምን ውስጥ ለምን ትገባላችሁ? በቃ አለቀ እኮ። አምላክ አንድ ነው የሚለው አያጣላናል? አያጣለም። የነቢያት መንገድ የሆነው ከእስልምና ውጭ ምንም አይነት ሌላ እምነት የለም። ለዛ ነው አላህ ቁርአን ላይ የነቢያት እምነት እንደሆነ ነቢያትን ሲልክ የነበረው አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ። ጣዖት ማለት ከአንድ አምላክ ውጭ ያለ ነገር ሁሉ እንደዛ ብሎ ነው አላህ የጠቀሰው ማለት ነው። ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ስለምን ቸር ትለኛለህ የሚለውን አስመልክቶ እዚህ ጋር ፒተር ሄድ ምን ብሎ ያስቀምጣል? እንዲሁም ማርክ ጉዴከር ቅድም ጉድ ኬር ያልከው ሰውዬ ጉዴከር ብሎ ነው የሚያስቀምጠው። ጉድ ኬር ያልከው ማለት ነው። ኦኬ አሁንም አርማለሁ። ምን ይላል ጥያቄው? የአዲስ ኪዳን ሊቅ የሆኑት እነዚህ ሁለቱ ምን ይላሉ? ማርክ 10:18ን ጠቅሰው ኢየሱስ ለምን ቸር ትለኛለህ ብሎ መመለሱ አሳፋሪ ወይ ደግሞ ኤምባራሲንግ መሆኑን እንዲሁም እሱ ቸር እንዳልሆነና አምላክ እንዳልሆነ ያሳያል ብለው ተናግረዋል። ትቀበለዋለህ ወይስ አትቀበለውም? እሺ ያሳያል የሚለውን አሁን ከናውዱ አሳየን እስቲ። ያው ይሄው ማንበብ ትችላለህ። ላንብብልህ ያመጣው አንተ አይደል? ያንብበው እንጂ ቃሌ እቀበላለሁ ወይ አልቀበልም በልና 20 ሰከንድ እሰጥሃለሁ። 20 ሰከንድን ተጠቅመህ ማብራራት ትችላለህ። ቀጥል። መልካም። አልቀበልም። በቃ አይቀበልም። ጋይስ እነ ፒተር ሄድንና እነ ማርክ ጉዴከርን ክሯቸዋል። አመሰግናለሁ። አቸኩል የጅብ ቸኩል ቀንድ ይነክሳል ይባላል። ቸኩል አልቀበለውም ብየው ነበረ። የጅብ ቸኩል ቀንድ ይነክሳል እንዲሉ ወገናችን ሮጦ ሄዱ ቀንድ ነከሰ። አልቀበለውም ያልኩት የራስህን አወቃቀር ነው። አቅልም ያመጣኸው ቅድም ስትሰርቅ ስለያዝኩ ምንባቡ ላይ። ስለዚህ አሁን ያንተ ንግግር አልቀበለው ነው ፖይንት። የነሱ ንግግር ባውዱ መነበብ አለበት። ባውዱ አላነብም ስላልክ አንተ ደግሞ ስለዚህ ያንተን ንግግር አልቀበለውም። ስኮላሮቹ በደንብ ብለዋል። እናመሰግናለን። እሺ ሌላ ጥያቄ። እሺ አምላክ ሲሰራ ፐርፌክት ነው አይደለም? ፐርፌክት ነው። የሚያሳስብ ነገር የለውም። በጣም ጥሩ። ኢየሱስ በማርቆስ ወንጌል ምዕራፍ 8 ቁጥር 23 ላይ የመጀመሪያውን ሙከራ ሲሞክር ፐርፌክት ነበር ወይስ አልነበረም? ከፐርፌክትነስ ጋር የተገናኘ አይደለም። እሱ ነበረ ወይስ አልነበረም? ከፐርፌክትነስ ጋር አልተገናኘም። እሱ ነበረ ወይስ አልነበረ? እሺ ማስረጃ ልጥቀስ። ይሄው ከፐርፌክትነስ ጋር የሚገናኝ አይደለም። ሮበርት ስቲን ምን ብሎ ያስቀምጣል? This imperfect sight of the man leads to the second again ይላል። ኦኬ ትቀበለዋለህ ወይስ አትቀበለውም? ስኮላር እሺ የሰውየው ሳይት ነው ኢምፐርፌክት ያለው። የሰውየው ሳይት ነው ኢምፐርፌክት ነበር። የኢየሱስ ክርስቶስን ስራ አይደለም ያለው። አቀበለዋለሁ። ስለዚህ ኢየሱስ ክርስቶስ የሰራው ኢምፐርፌክት ነው። እናመሰግናለን። የኢየሱስን አይደለም። የኢየሱስን አይደለም። የሰውየው ሳይት ነው። እያነበብክ አኮ ሳይቱ ኢምፐርፌክት ነው። እሺ በቃ ጨረስኩኝ እኮ አመሰግናለሁ። አመሰግናለሁ። እሺ አልጨርሰሃል? እሺ 20 ሰከንድ አለኝ። በቃሽ 20 ሰከንድ ልጠቀም። ተመለሰልኛ። አረ ወላሂ 20 ሰከንድ መጠቀም አለብኝ እንዴ? 20 ሰከንድ ልጠቀም ያልኩ ምንድነው? ላለመጠየቅ ላለመጠየቅ እንዴ? እንዳያችሁት ከመጀመሪያ ጀምሮ ሙግትም ትራክ አያደርግም። የኔን ቪዲዮ ሲያመጣ እንኳን ቪዲዮ ትራክ አያደርግም። አሁንም ምንባብ ትራክ አያደርግም። የሰውየው ሳይት ኢምፐርፌክት ነበር ነው ያለው። አላህ ለምሳሌ ሰይጣንን ሲፈጥር ከሰጋጆቹ እንዳይሆን አድርጎ ስለፈጠረው ነው። ፐርፌክት ስላልሆነ ነው እንዴ ሰይጣንን ሲፈጥረው ነው? ሰይጣንን የፈጠረው ሌላ ካላ ሌላ አምላክ ነው። ስለዚህ ፐርፌክሽን ጉዳዩ የሰውየው ሳይት ጉዳይ። እሺ በጣም ጥሩ። ከዳዊት ውጪ ከአምላክ ጋር የተሰገደለት አለ ወይስ የለም? ባይብል ላይ ከአምላክ ጋር የተሰገደለት ስትል ማለት ነው? አዎ መጽሐፈ ዜና አታውቀውም ማለት ነው። መጽሐፈ ዜና ምዕራፍ 29 ቁጥር 20 ላይ ለእግዚአብሔርና ለንጉሥ ምን ማለት ነው ያልኩት? ጥቅሱን ንገረኝ አላልኩህም? ለእግዚአብሔርና ለንጉሥ ሰገዱ ይላል። ስግደት ምን ማለት ነው ያልኩህ? ኦኬ አውቀውም። በቃ እሺ ለማንኛውም ቀጥል፣ ጠይቅ፣ ችግር የለውም። ለእግዚአብሔርና ለንጉሥ ሰገዱ ይላል። እሺ ምን ይሁን? ቀጥሎ ምን ይሁን? እሺ ለንጉሱና ለእግዚአብሔር እንደተሰገደው ሁሉ ማለትም ለዳዊት ከዳዊት ውጪ ከአምላክ ጋር የተሰገደለት አንድ ነብይ አምጣ ባይብል ላይ።
ከዳዊት ውጪ ከአምላክ ጋር የተሰገደለት ማንም የለም። እናመሰግናለን። ዳዊት አምላክ ከአምላክ ጋር ማለት ነው። አመሰግናለሁ። ዳዊት አምላክ ነው ማለት ነው። መጽሐፈ ለዳዊት ሲሰግዱ አምላክ ብለው አይሰግዱለትም ወገናችን። መጽሐፉን እየነበረው ጨረሳችሁ አይደለ? በቃ ወደ ቀጣይ ጥያቄ ሂዱ። ወደ ቀጣይ እሺ፣ ቀጥል። እሺ፣ ኧረ ቀጥል። ምን ጥያቄ እንዳለው ሰው እኮ። እሺ፣ ቀጥል። እሺ፣ ፀሐይና ጨረቃን ማዘዝ የሚችል ማን ነው? እግዚአብሔር። እሺ፣ በጣም ጥሩ። ስለዚህ ኢያሱ አምላክ ነው። መጽሐፈ ኢያሱ ምዕራፍ 10 ቁጥር 12 ላይ ፀሐይ ምን አለ? በገለዓድም ላይ ፀሐይ ትቁም፣ በኤሎንም ሸለቆ ጨረቃ ትቁም አለ። አለቀ። በቃ ጨረስኩ። አመሰግናለሁ። ምኑን ነው የጨረስከው? በቃ እኮ ተመልሶልኛል። ጨረስና ሶስተኛ አዘዛ አይልም። የቱ ጋር አዘዛ? ያዝልኝ ሰዓቴን እባክህ። እሺ ያዝልኝ። ቆይ አይ ቀጥሉ። እሺ ቀጥል። ዝናብን የሚልክ ማን ነው? በቃሉ እንደ አምላክ እግዚአብሔር ነው። በጣም ስለዚህ አሁንም በተመሳሳይ መጽሐፈ ነገሥት ምዕራፍ 17 ቁጥር 1 ላይ ከአፌ ቃል በቀር በዚህ ዓመት ጠልና ዝናብ አይሆንም አለ ኤልያስ በአፌ። እሺ 20 ሰከንድ ይሰጠኛው ወገናችን። ዝናብ የሚልክ ማን ነው ብሎ ይጀምርና ኤልያስ ዝናብ ላከ ሊል ይመስሉኝ አፍጥጫዋለሁ። ዝናብ ላከ የሚል የለም። አይሆንም አለው ነው የሚለው እሱ። ምንም ላከ የሚል ነገር ራሱ የለም። ምንም የምታወራውንም የምታውቀው አይመስልም። እናመሰግናለን። ላከ የሚል የለም። ቴንክ ዩ። ጨረስክ? እሺ በጣም ጥሩ። ስለዚህ ኤልያስ አምላክ ነው ማለት ነው። እሺ በጣም ጥሩ። ተራራ ላይ የሚሄድ ማን ነው? ቆይ አንዴ። በትንቢተ ሚልክያስ ምዕራፍ 1 ቁጥር 3 ላይ በምድር ከፍታዎች ላይ ይረግጣል አለ። ማን ነው በምድር ከፍታዎች ላይ የሚሄድ? ፊገራቲቭሊ ነው ወይስ ደግሞ ሊትራሊ? ፊገራቲቭሊም ሆነ ሊትራሊ። ያው እንግዲህ መቼም ለምሳሌ ሆነ አይባልም። ፊገራቲቭሊ ነው ሊትራሊ ነው እያወራህ ያለው ነው ጥያቄው። ስለ እግዚአብሔር ነው እያወራ ያለሁት። እግዚአብሔር ሲረግጥ ፊገራቲቭሊ ነው ሊተራሊ ነው እያወራ ያለው። በቃ መልስ የለውም። አመሰግናለሁ። በቃ መልስ የለውም። እስልምና መሰለህ እንዴ? ምኑን ነው ምን ተመስልና ነው እንዴ? አመሰግናለሁ። ይሄ ፊገራቲቭሊ ነው ወይስ ምንድነው ነው የተባለው? አመሰግናለሁ። በቃ ጨርሰሃል። አንዴ ወደ ቀጣይ ጥያቄ። እሺ ጨርሰሃል። ጥያቄም የለህም እኮ። እሺ ቀጥል። እሺ በጣም ጥያቄ እንደሌለኝ እናያለን። እሺ ጥሩ። የነገስታት ንጉስ ማን ነው በባይብል ላይ? ከመለኮት አንፃር ከሆነ እግዚአብሔር። በጣም ጥሩ። ስለዚህ ናቡከደነጾር የነገስታት ንጉስ ተብሏል። ናቡከደነጾር አምላክ ነው ማለት ነው። በጣም ጥሩ። 20 ሰከንድ አለኝ። አለቀ እንዴ? የራስን ስምምነት ተሰቀበታለህ። ራስ እኮ ነው ያልከው። ራሱ መልስልኝ። ጥቅሱን መልስልኝ። እሺ እንዴ? እሺ ቀጥል። እናንተ እኮ ናችሁ 20 ሰከንድ ያላችሁት። እሺ ትንቢተ ዳንኤል ላይ ያለን ጥቅስ ነው ያስቀመጠው። ተመልከቱ። አንተ ንጉስ ሆይ፣ ልብ ብላችሁ ስሙ። አንተ ንጉስ ሆይ፣ እሺ አንተ ንጉስ ሆይ፣ ከ24 ነው የጀመርኩት። የሰማይ መንግስትን ኃይልን ብርታትን ክብርን የሰጠ የነገስታት ንጉስ አንተ ነህ አለ። ማን ነው ይሄን ክብር ብርታት ለማምን የሰጠው የነገስታት ንጉስ ማን ነው ሲባል፣ አዎ እግዚአብሔር ሰጥቶት መንግስታትን ይገዛ ስለነበረ እግዚአብሔር ብርታትና ክብርን የሰጠ የነገስታት ንጉስ አንተ ነህ ተብሎ ተነገረለት። አለቀ። ስለዚህ ይሄ ከእግዚአብሔር ጋር ነገረን። እሺ ኢየሱስና አብ ማን ነው? ኢየሱስ ከአብ ጋር ሙሉና እኩል የሆነ ስልጣን አለ ወይስ የለውም? አለው። በጣም ጥሩ። እሺ በግራና በቀኝ ኢየሱስ ለመቀመጥ ማለት ነው፣ ሰዎችን ለማስቀመጥ አዞ መስጠት ይችላል ወይስ አይችልም? ኢየሱስ ይችላል። በማቴዎስ ወንጌል ምዕራፍ 20 ቁጥር 21 ላይ ኢየሱስም ምን ትፈልጊያለሽ አላት። እሷም እነዚህ ሁለቱ ልጆቼ አንዱን በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ አለችው። ኢየሱስ ምን አላት? እርሱ ግን ጽዋዬን ትጠጣላችሁ፣ በቀኝና በግራ መቀመጥ ግን ከአባቴ ዘንድ ለተዘጋጀላቸው ነው እንጂ እኔ የምሰጥ አይደለሁም አለ። ስለዚህ ኢየሱስ አምላክ አይደለም። እርሱ ምን ትፈልጊያለሽ አላት። እርሷም ከነዚህ ከሁለቱ ልጆቼ አንዱ በቀኝ አንዱን በግራ በመንግስት እንዲቀመጡ እዘዝ አለችው አለ። በቃ በመንግስት እንዲቀመጡ ነው እዘዝ ያለችው ማለት ነው። ቀጥሎ ቁጥር 23 ላይ ግን ጽዋዬን ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ዘንድ
ተዘጋጃላቸው ነው እንጂ እኔ አይደለሁም የሚሰጠው አለ። ያ ማለት ደግሞ ምን ማለት ነው? አዎ እኔ እንደፈለኩ የማከፋፈለው ነገር አይደለም። ነገር ግን እኔ ባዘዝኩት ትእዛዝ መሰረት የሚኖሩ ሰዎች ከአባቴ የተዘጋጀላቸው ናቸው። ይሄ ማቴዎስ ወንጌል የተራራው ስብከት ላይ የተቀመጠ ነገር ነው። ስለዚህ የተነገረው ለተሳሳተ ኢንቴንሽን የተሰጠ ምላሽ ነው እንጂ አንተ እንዳልከው። እሺ ወደ ቀጣይ። እሺ ጥሩ። በሰው ዘር ላይ በሽታን የሚለቅ ማን ነው? በዘዳግም 58 መሰረት ቆይ አንዴ 59 መሰረት እግዚአብሔር መቅሰፍትን የዘርንም መቅሰፍት ብዙ ዘመንን የሚኖር ታላቅ መቅሰፍት ብዙ ዘመንን የሚኖር ክፉ ደዌን ያደርጋላል። በዚህ ጥቅስ መሰረት መቅሰፍትና በሽታን የሚልክ ማን ነው? ጥያቄ የጠየቀኝ ነው እንዴ? ከርዕሳችን ጋር ምን አገናኘው? ምንድነው የሚያገናኘው? አረ ለአላህ ብለህ ተደርጎልህ ነው። ከርዕሳችን ጋር ምን ሊያገናኘው እንደሚችል ንገረን። መልስ የለህም እኮ ምን ዝም ብለህ ነው የምታወራው? የማይገናኝ ነገር ነው የምታወራው። በቃ አንዴ በመሀላችሁ ልግባ። አንዴ 28 ሰከንድ አለው። አንዴ ከዚህ ቀደም እንዳደረጋችሁት ከርዕሳችን ጋር አይገናኝም ካለ በቃ ወደ ቀጣይ ጥያቄ ሄድ። በቃ ታዳሚ ይታዘባል። ቀጥል ኢብራሂም፣ 28 ሰከንድ ይቀርሃል። እሺ በማርቆስ ወንጌል ምዕራፍ 7 ቁጥር 4 ላይ ምን አለ? ወደ ቤትም ገብቶ ማንም እንዳያውቅበት ወደደ፣ ሊሰወርም አልተቻለውም አለ። ኢየሱስ ማንም እንዳያውቅበት ፈልጎ ሊሰወር ተችሏል ወይስ ተችሎታል ወይስ አልተቻለውም? እሺ እንትኑን ጥቅሱን አንድ ጊዜ ላውጣ። ፖዝ አድርግለት። አልተቻለውም። መጀመሪያ መልስ ደግሞ ትጨምርለታል እኮ ጥቅሱን ላውጣው ከናውዱ መጀመሪያ እናውራው እንጂ አልተቻለውም ማለት ምን ማለት ነው የሚለውን ከናውዱ ማውራት እኮ መጀመሪያ ማርቆስ ወንጌል ተችሎታል ወይስ አልተቻለውም? አንዴ እየሰማህ እባክህ ቆይ አንድ ጊዜ አልሰማህም። መጀመሪያ መልስ ተችሎታል ወይስ አልተቻለውም እኮ አንድ ጊዜ ስማ። እንዴ ጠየቅ አይደለ? እንድሰማ መልሱን መጀመሪያ መልሰውና ከዛ በኋላ 20 ሰከንድ ይሰጣል። እሺ አልተቻለውም። በምን አውድ አልተቻለውም? በቃ ጨርሻለሁ እኮ በምን አውድ ነው የተባልከው? እንዴ አመሰግናለሁ። በምን አውድ ነው የተባልከው? ጨርሻለሁ። በቃ አመሰግናለሁ። ጨረስን እኮ በቃ አልተቻለም። አይችልም ይሳምላክ አድርግለትና ምን ነው በጌታ በኢየሱስ ክርስቶስ ተጣጣ ሰከንድ አንዴ ቆይ 20 ሰከንድ አለኝ። 20 ሰከንድን ስጠኝ እኮ ቆይ ስጠው ብሎኛል። ስጠው ብሎሃል። ስጠኝ ውሰድና 20 ሰከንድ ፊትህን እንኳን 1 ሰከንድ ሳናየው አንተ 20 ሰከንድ ሞላ። ቀጥልሽ። አንተ እኮ ፊትህን የምታሳየው ነገር ስለሌለህ ነው ወገናችን። ቆይ አንዴ ኦኬ የምታሳየው ነገር ስለሌለህ ነው ፊትህን የምታሳየው። ኢብራሂም ብለርድ እያሳየህ እሺ አንተ ብለርድ ኢብራሂም እሺ ደህና ጨርሳችሁ መጨረሻ ላይ እንትን አይበል። እሺ በቃ ኢብራሂም ተመልሶ እሱ እኮ ነው ፊቴን እንደወደደው እኮ ነው እንትን እያደረገ ያለው። በቃ ስለዚህ እንዳለ ጨርስ። መልካም እሺ፣ አመሰግናለሁ። እሺ እንግዲህ አልተቻለውም የሚለውን ሐሳብ ነው ይዞ የመጣው ማለት ነው ወገናችን። አልተቻለውም የሚለውን ሐሳብ ይዞ ሲመጣ ግን አልተቻለውም ማለት ምን ማለት ነው? ለምሳሌ እግዚአብሔር እሳት ሊያወርድ ነበረ፣ አንተ እስከምትወጣ ድረስ ደግሞ ምንም ላደርግ አልችልም ብሎ ሲናገር ትመለከቱታላችሁ። አንተ እስከምትወጣ ምንም ማድረግ አልችልም ማለት ደግሞ ምንም ቻይ አይደለም ማለት አይደለም። ስለዚህ አልተቻለውም አይችልም ማለት ነው። እናመሰግናለን። እሺ እንግዲህ እንዳያችሁት ነው ጋይስ፣ እስካሁን ድረስ ለኢየሱስ አምላክነት ሲመጣ የነበረው ጥቅሶችን ስታዩ የታዘብኩት ነገር ምንድነው? ኢኪቪኬሽን ፋላሲ ይባላሉ። በአጠቃላይ አሁን እኔ ሰጠው የነበራቸውን ጥቅሶች ሲመልሳቸው ኢየሱስ አምላክ ነው የሆነ እዚህ ጋር እንትና በግ አይን አለው፣ ሰውም አይን አለው፣ ሰው በግ ነው። መሬት ማን ነው? ጠረጴዛ እግር አለው፣ ከዛ ሰውም እግር አለው፣ ሰው ጠረጴዛ ነው። እንደዚህ ነበር ሲሰራ የነበረው ማለት ነው። ምንም አይነት አንድ አርጊመንት እኛ ግን ስንሰጣቸው የነበረው በአጠቃላይ 20 ሰከንድ እያለ ነው ጊዜን የጨረሰብን። በጣም ነው የማመሰግነው። ለማንኛውም ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 12 ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ምን አለ? እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው በማለት ተናግሯል። ኢየሱስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን ብሎ ተናገረ? እኔ መልእክተኛ ነኝ ብሎ ተናገረ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እኔ አምላክ አለኝ አለ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ እኔ ነብይ ነኝ አለ። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ እኔ ክርስቶስ ነኝ አለ። በቃ ይሄ በግልጽኛ ምንም ይውላችሁ ምንም ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ አለ።
እኛ የነገርናችሁ አነጻጽሩ ጋይስ፣ እኛ የነገርናችሁ ያለ ምንም ኢኩዊኬሽን ፋላሲ ሳንሰራ ምንም አይነት ይሄ ምንድን ነው የሚባለው ላይክ ፊሎሶፊ ምናምን ሳንገባ እንትና እንዲህ ነው ስለዚህ እንትን እንዲህ ከሆነ እንትን እንዲህ ነው ብለን ሳንል ግልጽ የሆነ የባይብል ጥቅስ አምጥተን የሰጠናችሁ ሰዎች ከተማሩበት ዋናው ነገር ጥሩ ነው። ቃሌ አክብሮን እዚህ ድረስ መጥቶ ያው ውይይት በማድረጋችን ምናልባት በመሃል የተናገርኩት ክፉ ቃል ካለ ያስቀየሙት ቃል ካለ ያው እሱን ነገር ይቅርታ ጠይቃለሁ፣ ኦዲየንሱን በአጠቃላይ ማለት ነው። ምክንያቱም እስልምና የሚያስተምረው ሰዎችን ይቅር መባባል ስለሆነ። ኤኒዌይስ እኔ ደግሞ ያው ቅድም ሐዲስም ሲል ስለነበረ ይህን ሁሉ ግርግር ትታችሁ ወደ አንድ አምላክ ለምን አትመጡ ነው በቃ ጥያቄ። አላህ በቁርአን ላይ ሲናገር ቁል ሁወላሁ አሐድ በለሱ አላህ አንድ ነው። በቃ አላሁ የሁሉ መጠጊያ ነው። ለም የሊድ አልወለደም አልተወለደም፣ ከዚህ በፊትም ለወደፊትም አምሳያና ቢጤ የለውም። በቃ ይሄን ግርግር ተው፣ ፊሎሶፊ ምናምን ውስጥ ስለምን ትገባላችሁ? በቃ አለቀ እኮ። አምላክ አንድ ነው የሚለው አያጣላናል? አያጣለም። የነቢያት መንገድ የሆነው ከእስልምና ውጭ ምንም አይነት ሌላ እምነት የለም። ለዛ ነው አላህ ቁርአን ላይ የነቢያት እምነት እንደሆነ ነቢያትን ሲልክ የነበረው አንድ አምላክን በብቸኝነት ተገዙ፣ ጣዖታትን ራቁ። ጣዖት ማለት ከአንድ አምላክ ውጭ ያለ ነገር ሁሉ እንደዛ ብሎ ነው አላህ የጠቀሰው ማለት ነው። ስለዚህ ያው የእናንተንም ነገር ሪስፔክት አድርገን የእኛንም ሪስፔክት ተደራርገን በዚህ መልክ ዲቤት ስላደረግን አመሰግናለሁ። ያው ቱ ቢ ኦነስት ብዙ ማውራቸው ነገሮች ነበሩኝ፣ ምንም አይነት የተነሱ ነገሮች ስለሌሉ ማውራት አልችልም ከ20 ሰከንድ በስተቀር። ቃሌ መቀጠል ትችላለህ። ለማንኛውም በቃ ይብቃኝ ነው። እሺ እናመሰግናለን። ማጠቃለያህን አልጨረስክም ነበር? እሺ ያው ወገናችን ማጠቃለያውን ሳይጨርስ ነው በእርግጥ የዘጋው። እናመሰግናለን ይብሮ መተህ ስለተወያየ። ያው ጀስት ማጠቃለያው ላይ ብዙ የምታነሳው ነገር እንደሌለ ኦልሬዲ እናውቃለን። ፖዝ አድርገው ይመለስ። እሺ ተመልሷል። ማጠቃለያው ላይ ብዙ የምታነሳው ነገር እንደሌለ እናውቃለን። ተቋርጧል ቃሌ ወይስ እኔ ጋር ነው? ሚዩት ነኪ ብሮ። ኦኬ ማጠቃለያ ሲደርስ በጣም ከብዶታል መሰለኝ፣ ለዛ ነው የሚሄደው። እንዳለኝ ልበለዋ። ማጠቃለያ ትንሽ ከብዶታል መሰለኝ። ተመልሻለሁ። ቃሌ ይቀጥል። ከብዶ ነው መሰለኝ። ቃሌ ይቀጥል። እሺ ሲከብደው አንድ ደቂቃ ሲቀረኝ ያቆምኩት እኮ ነው አይደለም። ለማንኛውም ወገናችን ያነሳቸው ነገሮች አሉ። ኦፍ ኮርስ ያነሳቸው ነገሮች እዚህ ግቡ የሚባሉ ነገሮች አይደሉም። ኢየሱስ ሰው ነኝ አለ። አዎ ኢየሱስ ክርስቶስ ሰው ነው እንዴ? ሰው አይደለም ብለናል እንዴ? ኢየሱስ ነብይ ነኝ አለ። አዎ ኢየሱስ ክርስቶስ የትንቢት አገልግሎት ስላገለገለ የትንቢት አገልግሎት ያገለገለ ነብይ ይባላል። አደቴም ታይ ግን ኢየሱስ ክርስቶስ አምላክ ተብሏል። ለምን? ኢየሱስ ክርስቶስ የፈራጅነት መስፈርቱ የአምላክ ነው ብዬ ከሐዲሱ አሳየሁት። እንደዚሁም ደግሞ ካቴጎሪካል ሲሎጂዝምን ተጠቅመን ደግሞ በደንብ ሎጂካሊ አሳማኝ የሆነ ነገር አቀረብንለት ማለት ነው።